የመኪና ጎማዎች ተፈጥሯዊ ቀለማቸው እንደ ወተት ነጭ መሆኑን ያውቃሉ። ታዲያ ለምንድነው ዛሬ ጥቁር ብቻ ሆነው የሚመረቱት? ቆሻሻ እንዳይታይባቸው ነው ብለው ካሰቡ ተሳስተዋል። እውነተኛውና አስገራሚው ምክንያት ይኸውላችሁ። እስከ 1910ዎቹ ድረስ አብዛኞቹ መኪኖች የሚጠቀሙት ከጎማ ዛፍ ፈሳሽ የሚሰራውን ነጭ ጎማ ነበር። ነገር ግን መኪኖች እየከበዱና ፍጥነታቸው እየጨመረ ሲመጣ ነጭ ጎማዎቹ ሙቀት መቋቋም አቅቷቸው መበጣጠስ ጀመሩ። ይህንን ለመፍታት ፋብሪካዎች ካርቦን ብላክ የተባለ ንጥረ ነገር መቀላቀል ጀመሩ። ይህ ካርቦን ብላክ የተባለው ንጥረ ነገር ጎማው በሚሽከረከርበት ጊዜ የሚፈጠረውን ከፍተኛ ሙቀት ወደ ውጭ እንዲወጣ ያደርጋል። ጎማውን ከፀሐይ ጨረር ጉዳት ይከላከላል። እንዲሁም ጎማው ይበልጥ እንዲረጋጋና እንዳይሰነጠቅ በማድረግ ዕድሜውን ያራዝመዋል። እነዚህ ወሳኝ ጥቅሞች ተደምረው ጎማው እጅግ ጠንካራ እንዲሆን ሲያደርጉት ቀለሙን በቋሚነት ወደ ጥቁርነት ተቀየረ። ባጭሩ ዛሬ የምናያቸው ጥቁር ጎማዎች ለውበት ሳይሆን ለደህንነታችንና ለጥንካሬ ሲባል የተፈጠሩ የቴክኖሎጂ ውጤቶች ናቸው። በነጭ ጎማ የሚሄድ ዘመናዊ መኪና ማየት ይፈልጋሉ ወይስ ጥቁሩ ይሻላል? ሐሳባችሁን በኮሜንት አጋሩኝ። ለተጨማሪ መረጃ ፎሎ ማድረጋችሁን እንዳትረሱ።